if sin theta over x is equal to cos theta over y then find sin theta minus cos theta ነው የሚለው። እዚህ ጋር ምን ማድረግ እንችላለን? ሁለቱን ክሪስ ክሮስ እናደርጋቸው። then y times sin theta y sin theta is equal to x times cos theta x cos theta ሁለቱንም ኦቨር ይሄንን ከዚህኛው y እናጥፋ ከዚህ ጋር ደግሞ cos theta then ሁለቱም ጋር እዚህ ጋር cos theta then y ይጠፋል እዚህ ጋር sin theta over cos theta tan theta ነው አይደል? እዚህ ጋር ደግሞ cos ይጠፋና x over y ይሆናል ማለት ነው። tan theta x over y ነው። ዘን ምን እናደርጋለን? ራይት አንግል ትሪያንግል እንሰራና እዚህ ጋር ቴታ ብትኖር ዘን tan theta ማለት ኦፖዚት ኦቨር አጀሰንት ነው አይደል? ዘን ሃይፖተነሱ ምን ይሆናል ማለት ነው? ሩት ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል ማለት ነው አይደል? አሁን ይሄንን መፈለግ እንችላለን። ሳይን ቴታ ማይነስ ኮስ ቴታ አይደል? ጠይቀው ሳይን ቴታ ማለት ኦፖዚት ኦቨር ሃይፖተነስ ኤክስ ኦቨር ሩት ኤክስ ስኩዌር ፕላስ ዋይ ስኩዌር ዘን ማይነስ ኮስ ቴታ ማለት ደግሞ አጀሰንት ኦቨር ሃይፖተነስ ዋይ ኦቨር ሩት ኤክስ ስኩዌር ፕላስ ዋይ ስኩዌር ዲኖሚኔተራቸው ዘሴም ነው አይደል? አንዱን እንወስዳለን ኤክስ ስኩዌር ፕላስ ዋይ ስኩዌር ዘን ኤክስ ማይነስ ዋይ ሳይን ቴታ ማይነስ ኮስ ቴታ ኤክስ ማይነስ ዋይ ኦቨር ሩት ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል ማለት ነው። ዘመልሳችን ምን ይሆናል ማለት ነው?